አንደኛው የዓለም ጦርነት ታላቁ ጦርነት ተብሎ የሚታወቀው በ1914 የጀመረው የኦስትሪያው አርክዱክ ፍራንዝ ፈርዲናንድ ከተገደለ በኋላ ነው። የእሱ መገደል እስከ 1918 ድረስ በመላው አውሮፓ ጦርነትን አስነስቷል። በአራት ዓመቱ ጦርነት ጀርመን፣ ኦስትሪያ፣ ሃንጋሪ፣ ቡልጋሪያና የኦቶማን ኢምፓየር ማዕከላዊ ኃይል ከታላቋ ብሪታንያ፣ ፈረንሳይ፣ ሩሲያ፣ ኢጣሊያ፣ ሮማንያ፣ ካናዳ፣ ጃፓን እና ዩናይትድ ስቴትስ የአጋር ኃይሎች ጋር ተዋግተዋል። ለአዳዲስ ወታደራዊ ቴክኖሎጂዎች ምስጋና ይግባውና በትሬንች ጦርነት ምክንያት አንደኛ የዓለም ጦርነት ከዚህ በፊት ታይቶ የማይታወቅ እልቂትና ውድመት ታይቷል። እንኳን ደህና መጣህ ወደ ዕውቀት። ያለፈው ሕይወት የሚመጣበት የታሪክን ሂደት የቀየሩ ሚስጥሮችን፣ ተረቶች እና ያልተነገሩ ታሪኮችን ስንገልጥ በጊዜ ጉዞአችን ይቀላቀሉ። አንደኛው የዓለም ጦርነት ከመፈንዳቱ ለዓመታት በአውሮፓ በተለይም በደቡባዊ ምስራቅ አውሮፓ በባልካን አገሮች ውጥረት በነገሰበት አካባቢ ውጥረቱ እየጨመረ ነበር። የአውሮፓ ኃያላን መንግስታትን፣ የኦቶማን ኢምፓየርን፣ ሩሲያንና ሌሎች ፓርቲዎችን ያካተቱ በርካታ ጥምረቶች ለዓመታት ሲሰሩ ቆይተዋል። ነገር ግን በባልካን አገሮች የፖለቲካ አለመረጋጋት፣ በተለይ ቦስኒያ፣ ሰርቢያ እና ሄርዞጎቪና እነዚህን ስምምነቶች ለማጥፋት አስፈራርቷል። አንደኛው የዓለም ጦርነት የቀሰቀሰው ብልጭታ በሳራዬቮ ቦስኒያ የበራ ሲሆን የኦስትሮ-ሃንጋሪ ግዛት አልጋ ወራሽ አርክዱክ ፍራንዝ ፈርዲናንድ እና ባለቤቱ ሶፊ በሰኔ 28 1914 በሰርቢያዊ ብሔርተኛ ጋድሎ ፕሪንሲፕ በጥይት ተገደሉ። ፕሪንሲፕ እና ሌሎች ብሔርተኞች በኦስትሮ-ሃንጋሪ እና በቦልጋሪያ ግዛት ላይ የግዛት ዘመን ማስወገድ ሲያውጁ፣ የፍራንዝ ፈርዲናንድ መገደል በፍጥነት እያሽቆለቆለ የመጣውን የክስተት ሰንሰለት አስከትሏል። ኦስትሪያ-ሃንጋሪ ልክ እንደ ሌሎች የዓለም ሀገራት ለጥቃቱ የሰርቢያ መንግስትን ወቀሰች እና ክስተቱን የሰርቢያን ብሔርተኝነት ጥያቄ ለአንዴና ለመጨረሻ ጊዜ ለመፍታት እንደ ማረጋገጫ ሊጠቀምበት ፈልጎ ነበር። ኃያሏ ሩሲያ ሰርቢያን ስለደገፈች ኦስትሪያ-ሃንጋሪ መሪዎቿ ከጀርመኑ መሪ ካይሰር ዊልሄልም ሁለተኛ ጀርመን ጦርነት ከማወጅ በፊት ጉዳያቸውን እንደምትደግፍ ማረጋገጫ እስኪያገኙ ድረስ ጠበቀች። የኦስትሪያ-ሃንጋሪ መሪዎች የሩሲያ ጣልቃ ገብነት የሩሲያን አጋር ፈረንሳይንና ምናልባትም ታላቋ ብሪታንያን ይጨምራል ብለው ፈሩ። በጁላይ 5 ካይሰር ዊልሄልም ለጀርመን በሚስጥር እንደሚደግፍ ቃል ገብቷል። ለኦስትሪያ-ሃንጋሪ በጦርነት ጊዜ የጀርመንን ድጋፍ ለማረጋገጥ ባዶቺክ ወይም ከባዶቺክ እየተባለ የሚጠራውን ሰጠ። ከዚያም የኦስትሪያ-ሃንጋሪ ድርብ ንጉሣዊ አገዛዝ ወደ ሰርቢያ አንድ ኡልቲማተም ላከ። በጣም ከባድ በሆኑ ውሎች ተቀባይነት ማግኘት ፈጽሞ የማይቻል ነበር። የሰርቢያ መንግሥት ኦስትሪያ-ሃንጋሪ ለጦርነት እየተዘጋጀች መሆኑን በማመን የሰርቢያ ጦር እንዲንቀሳቀስ በማዘዝ ለሩሲያ እርዳታ ጠየቀ። በጁላይ 28 ኦስትሪያ-ሃንጋሪ በሰርቢያ ላይ ጦርነት አወጀ እና በአውሮፓ ታላላቅ ኃይሎች መካከል የነበረው ደካማ ሰላም በፍጥነት ፈራረሰ። በአንድ ሳምንት ውስጥ ሩሲያ፣ ቤልጂየም፣ ፈረንሳይ፣ ታላቋ ብሪታንያ እና ሰርቢያ በኦስትሪያ-ሃንጋሪ እና በጀርመን ላይ ተሰልፈው አንደኛው የዓለም ጦርነት ተጀመረ። በሚሊዮን የሚቆጠሩ ሴቶች ወደ ጦርነት የገቡትን እና ያልተመለሱትን ወንዶች ለመተካት ወደ ሥራ ሲገቡ አንደኛው የዓለም ጦርነት ከፍተኛ ማኅበራዊ ቀውስ አስከትሏል። አንደኛው የዓለም ጦርነት ከ20 እስከ 50 ሚሊዮን የሚገመቱ ሰዎችን የገደለውን የ1918 የስፔን ፍሉ ወረርሽኝ በዓለም ላይ እጅግ ገዳይ ከሆኑት ወረርሽኞች አንዱ በማስፋፋት ረድቷል። አንደኛው የዓለም ጦርነት የመጀመሪያው ዘመናዊ ጦርነት ተብሎም ተጠርቷል። በአሁኑ ጊዜ ከወታደራዊ ግጭት ጋር የተያያዙ አብዛኛዎቹ ቴክኖሎጂዎች የማሽን ጠመንጃዎች፣ ታንኮች፣ የአየር ፍልሚያ እና የገመድ አልባ ግንኙነቶች በአንደኛው የዓለም ጦርነት ወቅት በሰፊው አስተዋውቀዋል። በአንደኛው የዓለም ጦርነት ወቅት እንደ ሰናፍጭ ጋዝ እና ፎስጂን ያሉ ኬሚካላዊ የጦር መሳሪያዎች በወታደሮች እና በሲቪሎች ላይ ያስከተለው ከባድ ጉዳት የሕዝብና ወታደራዊ አመለካከቶችን ቀጣይ አጠቃቀም ላይ እንዲቆም አድርጓል። በ1925 የተፈረመው የጄኔቫ ስምምነቶች የኬሚካል እና ባዮሎጂካል ወኪሎችን በጦርነት ውስጥ መጠቀምን የሚገድብ ሲሆን ዛሬም በሥራ ላይ ውሏል። በጦርነቱ ማብቂያ እና በተባበሩት ኃይሎች ድል ከ16 ሚሊዮን በላይ ሰዎች ሞተዋል፣ ወታደሮች እና ሲቪሎች። ስለተመለከታችሁ በጣም አመሰግናለሁ። ይህን ቪዲዮ ከወደዱት ላይክ የሚለውን ቁልፍ መጫን አይርሱ እና ለተጨማሪ ይዘት ቻናሉን ሰብስክራይብ ያድርጉ። እንደዚህ አይነት ድንቅ ነው በእያንዳንዱ ጠቅታ ላይክ እና አስተያየት ይስጡ እንድናድግ እና ትልልቅ እና የተሻሉ ቪዲዮዎችን እንድናመጣለው ያግዘናል።